ይሸጣል። እንደምታዩት በጣም ያምራል። የሚገኘው ቦታ ደግሞ ናዝሬት አዳማ ናዝሬት ነው። ቦሌ ክፍለ ከተማ ከፍተኛ ፍርድ ቤት ነው የሚገኘው። ከፍተኛ ፍርድ ቤት አጠገብ ማለት ነው። ቤቱ በጣም ያምራል። ሰፈሩ አሪፍ ሰፈር ነው። ባዶ ሰፈር ነው። ይሸጣል። አሁን ደግሞ ወደ ውስጥ እየገባው ነኝ። ጫፍ ላይ የምትገኘው ቤት ደግሞ የውጭ ሽንት ቤት ነች። ግራውንዷ ደግሞ የውሻ ቤት ነች። ስፋቱ በጣም ትልቅ ነው። የመሬቱ ካርታ 3/60 ነው። ካርታ ላይ ያለው 3/60 ነው። ሻርፕ 3/60 ነው። እቺኛዋ ክላስ ክችን ቤት ነች። ልንገባ ነው። ማሞቂያ ነው። የኪችን ማሞቂያ ማለት ነው። ከኪችን ውስጥ ለውስጥ ሰራተኛ ቤት አለች። ይሄ ነው የሰራተኛ ቤት። አሁን ለጊዜ ሰው ነው እየኖሩበት ያሉት ማለት ዘበኛ ነው ውስጥ ያለው። ይሄ ላውንደሪ ቤት ነው። ኮሪደር ነች። እዚህ ጋር ላውንደሪ የሚገጠምበት ነው። ክላሶች አሉ። ወደ 9 ክላስ የሚሆን አለው። በትንሹ 9 ክላስ ይሆናል። በእርግጠኝነት 9 ክላስ ይሆናል። ይሄ የእንግዳ ቤት ነው። የእንግዳ ቤት ይሄ አሁን ደግሞ እየከፈትኩ ያለሁት ቤት ደግሞ የልጆች ቤት ነው። የልጆች ቤት ነው። ሻወር ሽንት ቤት አለው። ማሞቂያ አለው። የሻወር ቤት ማሞቂያ ማለት ነው። የልጆች ቤት ከልጆች ቤት ቀጥታ ወደ ሳሎን የሚያስገባው በር። አሁን ሳሎን ገብቻለሁ። ይህ ሳሎኑ ደግሞ ይሄን ይመስላል። ይሄ ነው።
በጣም ሰፊ ነው። 42 ካሬ ነው ሳሎኑ። ከሳሎኑ ደግሞ ወደ ትልልቆች መኝታ ገባው። ትልልቆች መኝታ ይህ የምታዩት መኝታ ውስጥ ያለው ቁም ሳጥን ነው። ቁም ሳጥኑም ይህ ይመስላል። በጣም ትልቅ ቁም ሳጥን ነው። ሰፊ ነው። 3 ሜትር ከ50 በ3 ሜትር ነው። ወደ ላይ ደግሞ 4 ሜትር ነው። አሁን ደግሞ ወደ ትልልቆቹ ሽንት ቤት እየገባው ነኝ። ጃኩዚ ያለው እንመልከት። ይሄ ነው ጃኩዚ ነው። ሽንት ቤት ውስጥ ነው። ሻወር ሽንት ቤት ውስጥ ነው ያለው። ሽንት ቤቱ ይሄ ነው። የጃኩዚ ደግሞ ሻወር ነው። ሻወር ቤት ማለት ነው። ቆሞም ተቀምጦም መታጠብ የሚቻልበት እና ብዙ ነገር የተሟላለት ነው። ስልክ መደወል ትችላለህ። ኤፍኤም መስማት ትችላለህ። ዘፈን ውስጥ ተቀምጠ መስማት ትችላለህ። እየታጠብክ ማለት ነው። ጨረስኩ እንግዲህ። እሺ በሰላም ሁኑልኝ። ላይክ ሼር ሰብስክራይብ